ለሊጉም ለቡድኑም ኃይል የሚሰጠው ፍጻሜ። ሰላም አርሰናላውያን፣ ዛሬ እንደሚታወቀው የካራባኦ ካፕ መልስ ጨዋታ አለብን። በመጀመሪያው ዙር በአንድ ጎል ልዩነት አሸንፈን ወደ ሜዳችን ተመልሰናል። ከዚህ በፊት እንዳልነው የአገር ውስጥ ውድድሮች ትኩረት የተሰጣቸው አይደለም። በአርሰን ቬንገር ዘመን ደጋግመን ኤፍኤ ካፕን አሸንፈናል። እሳቸው ከወጡ በኋላ ሚኬል አርቴታ በመጀመሪያው ዓመት ካሳካ ውጪ አብዛኛው የአገር ውስጥ ውድድር ከመጀመሪያው የተቀጩ ናቸው። አሁን ለፍጻሜ ለማለፍ 90 ደቂቃ ብቻ ይቀረናል። እኛ ካራባኦ ለአርሰናል ትንሽ ዋንጫ ነው የሚል ሐሳብ የለንም። የካራባኦ ዋንጫ በራሱ ሌሎች ዋንጫዎችን እንድናሸንፍ ሞራል ይሆነናል። ዛሬ ልክ እንደ ፍጻሜ ልክ እንደ አዲስ ጨዋታን ማሸነፍ አለብን። ለፍጻሜ ከደረስን በምንም መልኩ ዋንጫውን ካሳካን የሊጉና የሌሎች ውድድሮች ላይ እንችላለን የሚል ስሜት ይፈጥርልናል። ስለዚህ ብዙዎች ትንሽ ዋንጫ ቢመስላቸውም የትልልቅ ዋንጫ መጀመሪያ ነው ብለን እናስባለን። አርቴታ ዛሬ የተወሰኑ ቅያሬዎችን ከማድረግ ውጪ ጥሩ ታክቲክ ይዞ በድፍረት ተጫውቶ ቡድኑን ለሁሉም ነገር ዝግጁ መሆኑን ማሳየት አለበት። ድልና ድምቀት ለታላቁ ክለባችን አርሰናል። ፎሎ ማድረግ ቤተሰብ ይሁኑ።